ከእግዚአብሔር ቃል 1 ደቂቃ እናነባለን። እሱም ጊዜ ያላችሁ ሰዎች ካላችሁ ለእግዚአብሔር ቃል የተራባችሁት የተጠማችሁ ሰዎች ለእግዚአብሔር ክብር ያላችሁ ሰዎች ካላችሁ 1 ደቂቃ ብቻ ለእግዚአብሔር ቃል ስጡን። እግዚአብሔር አምላክ ይባርካችሁ። በሮሜ መልእክት ላይ ለሮሜ ሰዎች በቁጥር 8 ላይ የእግዚአብሔር ቃል እንዲህ ይላል፣ በስጋ ያሉት እግዚአብሔርን ደስ ሊያሰኙ አይችሉም ይላል። በምን? በስጋ ያሉት በስጋ የሚመሩት ሰዎች እግዚአብሔርን ደስ ሊያሰኙ አይችሉም ይላል። ምንድን ነው? እኛ በእግዚአብሔር ፈቃድ በእርሱ ዓላማ በዚህ ምድር የተፈጠረን ሰዎች ከሆነን እንደ ሐሳቡ እንድንመላለስ የእግዚአብሔር ቃል ይፈቅዳል። በሮሜ መልእክት በምዕራፍ 8 በቁጥር 28 ላይ እንዲህ የሚል ቃል ነበረ፣ እግዚአብሔርን ለሚወዱት ይላል ካደ በኋላ እንደ ሐሳቡት ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚል ቃል አለ። ወገኖቼ እኛ እግዚአብሔርን መውደድ ብቻ ከንቱ እንደሆነ የእግዚአብሔር ቃል ይናገራል። ቀኑን ሙሉ ጌታው ጌታው እያልክ ብትውልም የእግዚአብሔርን ፈቃድ ማታደርግ ከሆነ የእግዚአብሔርን ሐሳብ ማታደርግ ከሆነ ከንቱ ነው ማለት ነው። በምዕራፍ 8 በቁጥር 8 ላይ በመግቢያ ላይ እንዳነበብኩ በስጋ ላሉት እግዚአብሔርን ደስ ሊያሰኙ አይችልም ይላል። በስጋ ስትመላለስ፣ በስጋ ስትወጣ፣ በስጋ ስትሰብክ፣ በስጋ በመቅደስ ውስጥ ስትቀመጥ እግዚአብሔርን ደስ ልታሰኝ አትችልም። እንደ ፈቃዱ አልተመላለስክም። የእግዚአብሔርን ፈቃድ አላደረክም። ስለዚህ እኛ የሱን ስም መጥራት ብቻ እናውቃለን እንጂ የሱን ፈቃድ ማድረግና አለማድረጋችን አናውቅም። በፍቅር ማትመላለስ ከሆነ የእግዚአብሔርን ዓላማ ምን አድርጋል? አልተቀበልክም። በስጋ ተመላልሳል። ወንድምን ማትወድ ከሆነ ለሰው ልጅ ክብር የሌለ ከሆነ ለምን የሎንግ ታይም ኤክስፒሪየንስ የስብከት የመጽሐፍ ቅዱስ ዲግሪም ይኑር የእግዚአብሔርን ዓላማ አላደረግም። በቁጥር 9 ላይ እንዲህ ይላል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል፣ በመንፈስ እንጂ በስጋ አይደላችሁም። በመንፈስ እንጂ በስጋ አይደላችሁም። የስጋ ነገር ልናደርግ አይገባም። ጥላቻ በቤታችን ሊሆን አይችልም። መገፋፋት፣ ማቦጫጫቅ በሕይወታችን ውስጥ ሊከናወን ሊሰራ አይችልም። ምክንያቱ ለምንድን ነው ካላችሁ፣ እኛ የተጠራነው በእግዚአብሔር ስም ነው። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር፣ በእግዚአብሔር ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። በሱ መንፈስ ስንመራ የስጋን ነገር ማድረግ አንችልም። ዓለምና ስጋ የሚያገፋፍፈን ነገር አድርግ የሚለን ነገር የጥላቻ ነገር፣ በወንድም ላይ የምነሳው ጥላቻ ቀን በቀን ሊሰራ አይችልም። ለምን? አንተ የተነሳው በእግዚአብሔር መንፈስ ነው። በውስጥ ያለው የእግዚአብሔር ዓላማ ነው። በቤት ያለው የእግዚአብሔር አጀንዳ ነው። ወገኖች ዛሬ መስበክን ብቻ እንመልከት። ከሱ በተነሳ በሕይወታችን ውስጥ ብዙ ነገር ትራይ እናደርጋለን፣ ሊሳካ አይችልም። እንጸልያለን፣ ጸሎታችን ሊደርስ አይችልም። ለምንድን ነው? በሁለት መንገድ ስላለን፣ በስጋም በመንፈስን ስለምንሄድ፣ በንቀት ስለተሞላን፣ በመገፋፋት ውስጥ ስለተሞላን፣ በስጋ ስለተሞላን፣ ስለዚህ ምን ሆነናል? ሊሳከን አይችልም። ግን አባታችን ሩሩ አምላክ ስለሆነ፣ ቸር አምላክ ስለሆነ የኔና ያንተን በደል የኛን ኃጢአት ሁሉ ይቅር ብሎ በሕይወት እንድንኖር ምኖራ ተሻገሩ ብሎ እያሸጋገረን ነው። ክብር ሁሉ ለኢየሱስ። ስለዚህ ዛሬ ምንም አይነት ኤክስፒሪየንስ ይኑሪ፣
ዛሬ የእግዚአብሔርን ፈቃድ ለማድረግ ትጉ ብትሆን ይሻላል። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል የእግዚአብሔር ቃል። የእግዚአብሔርን ፈቃድ ለሚያደርጉት እንደ ሐሳቡ ወጥቶ ለሚገቡት በፍቅር በሰላም ለሚኖሩት ምን ሆነ? ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ክብር ሁሉ ለኢየሱስ ክርስቶስን። ምንም ሰባኪ ብትሆን፣ ምንም ፓስተር ብትሆን፣ ምንም መጋቢ ብትሆን በውስጥ ፍቅር ከሌለ ከንቱ ነህ፣ ከንቱ ነህ። ያንተን ህይወት የሚቆጣጠር እግዚአብሔር አምላክ ነው። ወገኖች በመዝሙረ ዳዊት ላይ ንጉሱ ሰሎሞን የጻፈው አንድ ነገር አለ። እሱን ማታስቀድም ከሆነ እግዚአብሔር አምላክ ቤትን ካልሰራ ሰራተኞቹ ምን ነው? ካንቱ ይደክማሉ፣ ይለፋሉ። ከተማን እግዚአብሔር ካልጠበቃ ጠባቂዎቹ ምን ነው? ይለፋሉ። ስለዚህ አገልግሎታችን ካንቱ እንዳይሆን በእግዚአብሔር ስም በመጠራታችን በስጋዊ ሳይሆን በውስጣዊ በፍሬ ማሳያት ያስፈልገናል እላችኋለሁ። ስለዚህ ምንድን ነው? በስጋ ያሉት እግዚአብሔርን ደስ ለማሰኛት ምን አይችሉም ነው ምለው። ዛሬ አንተስ እኔስ በስጋ ነው በመንፈስ ነው እየተመራን ያለ ነው? ስብከቴ ስጋዊ ነው መንፈሳዊ ነው? የእግዚአብሔርን ፈቃድ እያደረገን ነው የስጋችን እያደረገን ነው? ስለዚህ ቆም ብለን እናስብ። ቀን ሳለ ቆም ብለን እናስብ። አንድ ቀን እስትንፋሳችን የሚቆምበት ቀን አለ። ንሳ ሳንገባ የሱን እውነት ሳንነጋገር ሳናወራ ቀኑ ከደረሰ በኋላ ጌታው ጌታው ማለት ምንም ትርጉም የለም። አንድ ነገር ልንገራችሁ፣ እኛ ከሞተን በኋላ እግዚአብሔር አምላክ የሚጠይቀን አንድ ነገር አለ። በምድር ላይ ምን አይነት ፎቅ ሰርታል? ምን አይነት ሀብት አፈርታል? ስንት ሾፕ አለ? ስንት ቪላ ቤት አለ? ዘመናዊ ቤት አለ? የሚል ጥያቄ፣ እንደዚህ ቴምፖራሪ የሆኑ ጥያቄ በፍጹም የለም። አንድ ጥያቄ እንጠየቃለን። ኢየሱስ ክርስቶስ ለወንድም ምን አድርጋል ነው ማለት? ምን አድርጋል? ስለዚህ ቀን ሳለ እንመለስ። እህቶቼ ወንድሞቼ፣ እንመለስ። እውነቱን እናድርግ። በእግዚአብሔር ፊት ለመቆም ትጉ እንሁን። እሱም ብቻ እንመልከት። የሰላም አምላክ ወደ ቤት እንዲገባ የሰላም አያችሁ፣ ብዙ ህዝብ ኢየሱስን ፎሎ እያደረገ ነበረ። ዘኪዎስ አጭር ሰው ነበረ። ብዙ በእውቀት በግርማ ሞገስ ኢየሱስን እየተከተሉ ያሉ ብዙ ሰዎች አሉ። ይሄ ሰውዬው አጭር ነው፣ ግን አጭር ሆኖ ደግሞ ውስጡ ልቡ አጭር አይደለም። ኢየሱስን ከልብ የሆነውን ለማያት ምን ሆናል? ፈልጓል። ከሱ ረጃጅሞች በእውቀት ሄዱት፣ በግርማ ሞገስ በብዙ ነገር ኢየሱስን አጅቦ የሄዱት ሰዎች ብዙዎች አሉ። ግን የነሱ ቤት ለምንድን ነው ያልገባ ኢየሱስ ክርስቶስ? ዘኪዎስ እንጨት ላይ ስለወጣ ብቻ ነው አይደለም። ዘኪዎስ የፈለገ ኢየሱስን በስጋዊ ሳይሆን የውስጡን ከፍቶ ነው ኢየሱስን ለማየት የፈለገው። ስለዚህ ዛሬም ስብከቴ ከውስጥ ይሁን፣ ዛሬም ህብረቴ ከውስጥ ይሁን። የማስመሰል ይበቃል። የእግዚአብሔር ቃል በማመሳሰል አይሆንም። ስለዚህ ይህን ቃል ሰምታችሁ መንገዳችሁን እንድትመርጡ እግዚአብሔር አምላክ መንገድን ያሳያችሁ። ልባችን ከፍተን ኢየሱስን እንቀበል። ልባችን ከፍተን የእግዚአብሔርን ዓላማ ለማድረግ እንሞክር። በስጋ የሚመሩት የእግዚአብሔር ሰዎች አይደሉም። ምንም ሰባኪ ብትሆን፣ ምንም ዲያቆን ብትሆን፣ ምንም ፒኤችዲ ቢኖር አንተ ከንቱ ሰው ነህ። ስለዚህ ቀን ሳለ እግዚአብሔርን እንከተል እላችኋለሁ። እግዚአብሔር አምላክ ይባርካችሁ። ዘመናችሁ ብሩክ። ይህን ቃል ሰምታችሁ ለብዙ ሰዎች አዳርሱት። እግዚአብሔርን ለሚወዱት እንዲያሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል የእግዚአብሔር ቃል። ስለዚህ ዛሬ እንደ እግዚአብሔር ሐሳብ እንድንወጣ እንድንገባ እግዚአብሔር አምላክ ይርዳን። ቆም ብለን እናስብ። የት ጋ ነው ያለ ነው? እግዚአብሔርን ከልብ እየፈለገ ነው ብለን እግዚአብሔርን እንጠብቅ እላችኋለሁ። ለብዙ ሰዎች ሼር ኮፒ እያደረጋችሁ አዳርሱት እላችኋለሁ። መልካም ሰዓትና መልካም ጊዜ ይሁንላችሁ።
ይህን